ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። መቼም ዳጊ ትላንትና የሰራልኝ ፕራንክ አይታችሁታል አይደለ? ሶ ለሱ የመልስ ምት ሳስብ ተኝቼ አላደርኩም። አሁን ገና ጠዋት ነው በነገራችን ላይ ከ51 ግቢ 12 ሰዓት ከ51 ነው እና ሳስብ አንድ አይዲያ መጣልኝ። ሶ እሱ ዛሬ ስራ አለው በጠዋት ይወጣልና እኔ ደግሞ በጠዋት መጥቼ እዚህ ከመቅደም ጋር በመተባበር አንድ ፕራንክ ልንሰራው ነው። እስቲ ይሄ መቅደም ስልክ ነው፣ የኔን ስልክ እየቀረስኩበት ስለሆነ ነው በእሷ ስልክ መደውልለት። ደውዬለት ከዛ እጠይቀውና ብቻ ከዛ ብቻ ቅጥል ነው ማረጋው። ማረኝ ምንም እንዳያመልጣችሁ። ልድ ነው የሚለው እርግጠኛ ነኝ። ብሽቅ ነው ማረጋው። ቆይ ስሙት። አይጠራም እንዴ? ይጥራ እንጂ እንዴ! ምን ሆነ ነው? ማን ነው አልበል። በተመሳሳይ ምርት እያታለላችሁ ነው። እያታለልን ነው። አትታለልም? አይቻልም። እቴን ዘረፋችኋት። አንደላትን ስልኳን መልስ። አልመልስም እንዴ! እንዲሁ በዋዛ አይመለስም። እሺ በዋንዛ ሰማኝማ። ተገናኝታችሁ ነው ደግሞ እኮ በዚህ ሌሊት ቤትክ የመጣሁት። እኔ እኮ እሱን ሊያስደነግጥ የሚገባው አይደል? አይ ምን በእንቅልፍ ልብሽ እየሄድሽ ይሆናል። እንደ ልጅ እንደዛች ልጅክ አላምንሽም እኮ ነው ሙድ ሰማኝ። ይልቁንስ በእናትህ ቁም ነገር ነው ያስኩት። እንትን ኢቢኤስ የቲያትር የተማረ ከዩኒቨርሲቲ ግራጁዌት ያደረገ ሰው ፈልገው ነበረ። እኔ አመልክቼ ከዛ ግራጁዌት ያደረገ ሰው መሆን አለበት አሉ እና ዝም ብዬ እስቲ ሲቪን ስጠኝ ሲቪን ስጠኝና ላስገባልህ። ይሄ ያሟል እንዴ? ቀልድ አይደለም። ምንድን ነው የምታስገቢው? ሲቪ ነው ማስገባልህ በአካል አይ አዎ ሲቪውን ወስድና ሰጣቸዋለሁ። ከዛ አንተን ለኢንተርቪው ጠሩሃል ሊሆን ነገር አይ እንደው ይሆናል ብለሽ እኔ እኮ በሲቪ ተስፋ ቆርጫለሁ። እዛ ቤት አለልሽ። ቤት ከሆንሽ ሰጂና ሰጪ ምኑ ጋር ነው ያለው? እዛ ድሬሲንግ ውስጥ ምን እንደ ሎሽን አስቀምጠኸው ነው? ሎሽን አትጋኝ እንትን ከታች እኮ ዶክመንት ማስቀመጫ ድሬሲንግ አታይም ነው? የመጀመሪያው መሳቢያ ነው። እሺ እሺ ተዘረገፈ እሱ ዘረጋሽ ድሬሲንግ በጣም ላክ እኔ ድሮም ምንሽም አለማረኝ። የፊኒያስ እቃዎች ናቸው ያሉት። ባክ ኮንቲኒቲ በቃ አግኝቼዋለሁ። አግኝቼዋለሁ መሰለኝ። እንትን ነው በሆነ ነጭ በሚቆለፍ እንትን የተቀመጠ ትራንስፓረንት። በእንትኖች ሰርተፊኬቶች ምናምንም አሉ አንድ ላይ ከላይ ነው ያለው ዶክመንት እኮ ከዩኒቨርሲቲ የተመረክበትን ብቻ ነው። ሌላ ምን አለክ ዶክመንት? ምንድነው የሚለው ማስታወቂያ? እንትን ነው ዶክመንት አለ። ጋዜጠኛ ነው የፈለጉት። ጋዜጠኛ ነኝ እንዴ ታዲያ? አይ ጋዜጠኛ ሳይሆን ምንድነው እንትኑ ነው የምልሽ። ምንድነው የሚፈልጉት እኮ በቲያትር ግራጁዌት ያደረገ ወይ ደግሞ በጆርናሊዝም ግራጁዌት ያደረገ ሰው ነው የሚፈልጉት። ዶክመንት ውስጥ ምንድነው የሚፈልጉት? ሲቪ የተሟላ ሲቪ ነው ያሉኝ። በቃ እሺ ያዋለልሽ ሁሉም ዶክመንት። በቃ እሺ በቃ ደውልልሃለሁ። እሺ ስንት ሰዓት ነው የምመጣው? እመጣለሁ አልቆይም። ማርያምን በቃ ቶሎ ና፣ በናፍቆት እንጠብቅሃለን። ናፍቆት ማን ነው? እሺ በል ቻው። ምንም ጥርጣሬ እንኳን አይኖረውም ሰው ታይ ልሰራለት። ኦኬ ይሄ ነው መሰለኝ ሚሊ ፎር ሂውማኒቲ። ይሄ እንትን ነው ኮንሲደሬሽን ነው። እንትን ሪኮሜንዴሽን ሌተር ነው ይሄ። እሺ ይሄ የስራ ማመልከቻ ነው። ይሄን እንኳን ድጋሚ ማጻፍ ይችላል። በርግጥ ባካተልበት አይጎዳም። ይሄ ምንድነው? ቱሚት ሜ ይሄም ሪኮሜንዴሽን ነው። ሌላ አቤት ወሎ ዩኒቨርሲቲ ይላል ጅምሩ ራሱ። እዩልኝ ስሙልኝ እቺ ነኝ ጉድ ወሎ ዩኒቨርሲቲ ይላል።
ደግሞ ጀለስ ጨሚ ነበር እንዴ? ውጤቱም አሪፍ ነው። ያው እሱ ይንገራችሁን ያልነግራችሁም ግን አሪፍ ነው። አረረ እሺ። አረ ሌላም ወሎ ዩኒቨርሲቲ። አረ ይሄ ሌላ ሪኮሜንዴሽን ነው። ምን ያደርግልኛል? እስቲ አረ ምንም አያደርግልኝም። ማርያም ጋር አይመጣም አሁን። ይሄ ስም የ12ኛ ክፍል ምናምን ነው። ይሄ ነው 12 የዛሬ ስንት ነው? ኦኬ ዩኒቨርሲቲ ውጤት ነው። እሺ በቃ ብቻ ዋናው ይሄ አይደለ የተመረቀበት። ሌላው ይቅርብኝ፣ ምንም አያደርግ። ይሄ ከ8 እስከ 12 ምናምን ናቸው። እሺ ጀመር ልጁ ያዋዛ አይደለም፣ የሀገር ነገር ነው የተሸከመው። የምስጋና ወረቀት አለው፣ የምስክር ወረቀት አለው፣ የምስክር ወረቀት ድጋሚ አሰላ ፕሪፓራቶሪ፣ ከዛም የምስክር ወረቀት አለው፣ የምስጋና ወረቀት ከቤተ ክርስቲያን እንደገና ሌላ ደግሞ እንደገና። አረ ልጁ ይሄ ውሹ ምናምን ያለው ነገር ነው። ብቻ ብዙ ነገር አለው። ምን አገባኝ እኔ። ያልፍቃዱ ካልፈቀደች እንኳን ትቆርጠዋለሁ፣ እንዳታዝኑብኝ ለማለት ያክል ነው። እና በእርግጥ እኔ ነገሮች አይቻችሁ አውቃለሁ ከዚህ በፊት እውነት ለመናገር ማለት ነው። እና እቺ ነገር አገልግሎቷ ምን ይመስላችኋል? ትላንት እንደዛ ጨጓራዬ ላጥስ እንዳደረገኝ ዛሬም እኔ ይሄ ነገር እየተንኮሻኮሸ ነው በዚህ ወረቀት። ያው እኔም ብዙ አስፈላጊ አይመስሉኝም በእርግጥ ግን በደንብ ጨጓራ ለማቃጠል ይረዳሉ። ገባችሁ? ይሄ ነው ዋናው ይሄ ነው። አንጀቴ ቅቤ ሲጠጣ እየታየኝ ነው። ብቻ መምጫውን ሰዓት ጠብቀን ደውለንለት ካሜራችንን ይዘን ወተን እንጠብቀዋለን። ሌላ ምንም የምላችሁ ነገር የለም። ወተን እንጠብቀዋለን። ከዛ ጨጓራውን ላጥ እናደርገዋለን። ከዛ ግን ያው ይቅርታ ጠይቀን ምናምን ፊክስ እናደርጋታለን። እንዳትጨናነቁ፣ አንጣላም። በዚህ የሚያጣላን ነገር እንኳን አላደርግም። ግን ትንሽ ጨጓራውን ላጥ አደርግለታለሁ። ብድር ይመልሳለሁ በእውነት። በቃ በኋላ እንገናኝ። ወዳችኋለሁ። ሃይ ሰዎችዬ፣ ተመልሼ መጥቻለሁ ማለት ነው። እና ይሰማችኋል ድምጼ? ተመልሼ መጥቼላችኋለሁ። ይሄን ፋይል እዚህ ጋር ክብሪት ይዣለሁ፣ እያቃጠልን እንጠብቀዋለን ማለት ነው። ስንት አመት የለፋበት ነው። እንዴት እንደሚሆን ምን እንደሚያደርገኝ እግዚአብሔር ይወቀው። ቢገለኝ ትቀየሙታላችሁ? እኔ አልቀየሙም። ቢገለኝ ያው ሲጀመር ከገደለኝ በኋላ ለቂም ጊዜ አይኖረኝም። ደርሻለሁ ብሏል እሱ፣ ደርሻለሁ ብሏል። እየመጣ ነው። ልክ ሲመጣ ማቃጠል ጀምራለሁ። ካሜራ የለም አሉ። ምንድነው ደርሻለሁ አይደል እንዴ ያለው? ከታክሲ እየወረድኩ ነው ብሏል። አዳረብኝ። ወረቀቱ ደግሞ ያንጸባርቃል። በኢየሱስ ስም ሲያስጠላ። በነገራችን ላይ መቅድም በዚህ ስራ ተባባሪሽ አልሆንም ብላ ነው ትታኛ የቀረችው እና አረ ልጁ ቀረ። በኢየሱስ ስም ምን ሆኖ ነው እንዴ? ሃይ በቃ እንጠብቀዋለን። የተወሰነ ምንም ማድረግ አንችልም። መጥቷል። እናትህ ንፋስ አንድ ያቃጥልህና ወረቀት እያቃጠልኩኝ አላስፈላጊ ወረቀቶች ነበሩ። እና ቤቴ ውስጥ ላቃጥል
ምንድነው? ወረቀት አላስፈላጊ ወረቀቶች ናቸው እነዚህ። እንዴ እንዴ ምንም ተቀጥዩ አላስፈላጊ የማያስፈልጉ ዶክመንቶች ነበሩ። የምሰል የኔ ዶክመንት እኮ ነው። አረ አንተ አይደለም ዳጊ። አንቺ ምን አይነት ቀልድ ነው? የኔ ዶክመንት አንዴ አረ አንተ ዶክመንት አይደለም። እያየው ፋይል ነው ፎቶዬን። ትላንትና ምን አድርገኸኝ ነበረ? ትዝ ካለክ ምን አይነት ቪዲዮ ነበር የሰራኸው? ሁለተኛ እንደዚህ አይነት ቪዲዮ እንዳሰራ ይሄ ቅጣትክ ነው። እሺ አንቺ ዶክመንት እኮ ነው ይሄ። እና ምን አገባኝ? ዶክመንት የለም እንደም ተቀጥዩ ማለት ስላናደድከኝ። ማኪ ምንድነው ማለት? ምን አይነት ቀልድ ነው ይሄ? አዝናለሁ በጣም። የፈለገ ማለት ዶክመንቲን ተቀጥያለሽ። ይሄ እኮ የተማርኩበት የለፋውበት እኮ ነው። እና ልፋበት ምን አገባኝ? ትላንትና አንተ ምንድነው ያደረከኝ? በቃ ትላንት አናደድከኝ። የሱ ውጤት ነው። ጤና የለሽም ነው ያምሻል? ምን ማለት ነው ያምሻል ማለት? አንተ ትላንትና ምንድነው ያደረከኝ? የፈለገ ነገር ባርክሽ እኔ ዶክመንት ተቀጥያለሽ። በቃ መብቴ ነው። እንኳን አቃጠልኩት። የሚገናኝ ነገር ነው? አዎ በቃ አናደድከኝ። ስላናደድከኝ ብድሩን መመልስበትን መንገድ አሰብኩኝ። ይሄንን አቃጠልኩብህ። አዝናለሁ በጣም አም ሶሪ። እሺ ምን ነቀጠሽ? ኦሪጂናል ነው? አዎ ማኪ ቀልድ ነው። እንደዚህ አይነት ቀልድ አለ እንዴ? ማለት እንዴ አናደድከኝ። በጣም እየተናደድኩ ነው። ከፍቴ ዞር በይ። ለምንድን ነው ዞር የምለው? ልክ እኮ ነው ያደረኩት። አንተ ትላንት ያደረግከው አላናደደኝም? ማኪ አስቀይምሻለሁ። ሂጂ። ምንም አታስቀይመኝም። ምን አድርገህ ልታስቀይመኝ? ዳንቺ ቀልድ ነው እንዴ ያልሽው? እንዴ እና ታዲያ የፈለገ ነገር ባረግሽ እኮ የተማርኩበት ዶክመንት ነው። 16 አመት ሙሉ የለፋውበት እኮ ነው። ምን ያገናኘዋል እንዴ? በቃ አንተም ትናንትና እንደዚህ አይነት ቀልድ አለ? እና ምን ላድርግ? ማኪ አሁን ከፍቴ ጥፊ። በጣም እየተናደድኩ ዳጊ አይደለም። አንተ አንደርስታንድ ለማድረግ ሞክር እንጂ ትናንትና እንዴት ነው ያናደድከኝ? እስቲ አስበው ያልህ ሂድልህ እንዴ? አይደለም አንተ አርቃ ካስበው ትናንት እንደዛ አናደኸኝ ዝም ብልክ ላንተ ራሱ ፌር ነው? ምንድነው ዝም ብለህ ነገር ነው? በቃ ሄደህ ከትምህርትና ምናምን ሚኒስቴር ታውጣለህ ድጋሚ። ሂጂና አንቺ አውጪልኝ። ቀላል ነው እንደምትወሪው። በቃ ማኪ ምን አይነት ሰው ይሆንሽ ነው? ምን አይነት ቀልድ ነው ይሄ? ደስ የሚል በቃ አንጀቴን የሚያረካ ሰይ ደጋረኩለት የሚያስብል አስደሳች ነገር ነው። የት ሄድን? በቃ ወደ ቤትህ ሂድ። ሰፈር ጋር አይደል እንደ ያለኸው ራስህ ሂድ እንዴ። ዳጊ ቆይ ኦሪጂናሉን አይደለም ማርያም ኦሪጂናሉን አይደለም እውነት ኦሪጂናሉን አይደለም። ኦሪጂናሉን አይደለም። ለምን አስፈለገሽ እንደዚህ አይነት የህፃን ቀልድ? ለምን አስፈለገ? አንቺ በዶክመንት ትቀልጃለሽ እንዴ? አንቺ ዶክመንት እንዴት ሆኜ እንደተማርኩት እኮ ነው የማውቀው። አናደኸኝ እኮ ነው። እኔ ምን ላድርግ? ቆይ ላምጣልህ ኦሪጂናል። በዚህ ሰዓት ምቀልድ እንጋ እንዴ? ማርያምን አይቻልም እንዴ? አንተ ትላንት እንደዛ አቃጥለኸኝ እንኳን መች ዳስደለጥኩ? ምንም አላቃጠልኩም። ይሄና ያ አንድ አይደለም። አንድ ነው ዳጊ። አላቃጠልኩትም። ፎርጂዱ ነው ይሄ። አትወስቹም ይሄ ዳጊ የማይሆነው። ለቅቄው ምን ላድርገው? እሺ ሌሎቹ 9ኛ 10ኛ ምናምን ይታል
እሱ የተቃጠለው እኮ እሱ ምን ያደርግልሃል? አንድ ላይ ይኸው እዚህ ጋር ሲቪ በሚል አለ አይደል? ሲቪ ሌላ ጉዳይ እንትን የምሬን ነው የታለ 10 9 ምናምን እኮ እሱ ተቃጠለ እና ምን አቃጠልኩኝ? ሲቪ የግቢው እንትን እኮ ቴምፖ እኮ ነው። ሌላው ሴት አለ የሪኮሜንዴሽን ሌተር ነው የታለ እኮ እሱ ነው የተቃጠለው። ይሄ ዋናው ካለ ምን ያደርግልሃል? ሌላው ዋናው ማለት እንዴ ያም ኦሪጂናል እኮ ነው። የታለ ኦሪጂናሉ? አሃ እኮ ምን ያደርግልሃል? የ8 የ9 ምናምን ምን ያደርግልሃል? እሱ ነው አይቶ የሚቀጥር ሰው አለ። ለምንድን ነው የማይቀጥሩኝ እንዴ? የትምህርት ማስረጃ ማለት እኮ ከ8ኛ ክፍል ጀምሮ እኮ ነው። በቃ እሱ የለም እሱን ያቃጠልኩት ይሄ ዋናው አለ። ዳጊ ደግሞ በቃ አንዴ ፕራንክ መሆኑን አወቅኩ አይደለ? በቃ ፍቺ። ከዚህ በኋላ የልጅ ቀልድ አትቀልጂ። በቃ የት ነው ያለው ነገር? አሃ የምሬን ነው። እሺ ተይው እኮ እሺ ተይው። እሺ ቀጥረሻል አይደል? እሺ ይቃጠል። ተይው አንቺ ቀልድ ነው። እሺ ለምንድን ነው የማትነግሪኝ? የት ነው ያደረግሽው? ይጠፋል ማኪ። አረ እዛው ነው እባክህ። በቃ አላነሳሁትም እንዴ መታይል በላይ ነው ምንም ትኩረት እንዲህ ይልብኛል እንዴ። አንቺ ማርያም እንደዚህ ነገር ላፈልግ በዶክመንት ትቀልጃለሽ። ተስፋውን የሆነ ቁርጥ ያደረገ ሰው ነው የሆንከው። እኔ ግን አናድዳለሁ ብዬ ነበር። አትናደድም ማለት ነው እንጂ አይታይሽም ነው ንዴት እንጂ ስላልመታውሽ ነው። ሴት ሆነሽብኝ ነው እንደዚህ ቅርጭጭጭ ነበር ማረግሽ። በእውነት ይቅርታ እሰነዝር ነበር ላናድድ ነበር ግን ነው ልቀር ነው ላንተ አይደለም እኮ ማክፈል ወደንሶቻችን እንዳይከፋቸው። አረ ዞርቤልን ለነሱ ከሆነ ትደፍን። ይሄን ቪዲዮ የመረሽን ትፖስሻለሽ? አዎ ቤት ሂጅ ዶክመንትን እያንዳንዱን እያገላበጥኩኝ ይሄንን ያክል አምጥቷል። ለዝባሳየሽ? አዎ ይሄንን ያክል ደህና ውጤት ለዝባሳየሽ? አረ ደህና ነው። ይሄኛው ደህና ነው። ሌላ አላሳየውም አላሳየውም። ይሄ ደህና ነው። እንግዲህ ያው ይሄንን ነው ነው እና ብዙ የምስክር ወረቀቶች አገኘን። ከኦዲንስ ጋር ያገኘን የተመሰከረልኝ ማኪ ደግሞ ኦሪጂናሉን አቃጢ ነበር ያለችኝ። ሄዶ ከትምህርት ሚኒስቴር ያመጣል ግን የለውበትም። ግን አቃጢ ኦሪጂናሉን ነበር ያለችኝ። ያሳዝናል። እናቴን በሁለት እጅ ብቻ ላስቀራት ነበር። አይ ኦኬ ነው እውነት አላለችኝም። ስጋልር ነው በቃ ተሰናበታቸው ነው። እንወዳቸዋለን። አልተጣላንም። እሺ ጨንቋችሁ ከነበረ ሰማቸው። አረ አብርቼ ነው ወደ ቤት የሚሄደው። አላጠፋም። አንቢ